ገመዱ ማለት ነው። የካሜራውን ገመድ ግን ጥልጥል አረገው አቶ ንፋስ ግን ጥልጥል አርጎት የካሜራውን ገመድ የሆነ ተሳቅ ነው የሞትኩት። ልቤ እንደዚህ ቆስሎ ስቄም አላውቅም። ይሄኔ ሰው ቢሆን እንዴት ካሜራ እንደዚህ ትሆናለች? እንዴት አሁን ካሜራ አፈር ያብላቸው። እዚህ ሀገር እየተዛኛው ቤት ራሱ ካሜራ እንዳለ ዙሪያውን የተጠነጠነ ነው። ካሜራ በቃ እንትን አላውቅም። ያቺኛዋ ደግሞ ስትዞር ትዞራለች። እቺኛዋ ካሜራ ስትሽከረከር ትሽከረከራለች። አሁን ነው ወደዚህ ያያያት ነው፣ ሳብ ያየችኝ ነው። እየተያየን ነው። አሁን እየተያየን ነው ማለት ነው። እየተያየን ነው። እዛ ጋር ደግሞ አለች ሰጋለች። ለሶስት አራት ካሜራ አለ። ወይኔ እንዴት እንደሳኩት ዛሬ ስቄ አላውቅም። የእውነት እንዴት እንደሳኩት ካሜራውን ገመዱን ጥርጥር አደረገው ንፋሱ። የውጭ አንዷ ቢስማራ ትነቀላለች። ውሻ በቀደደ ጅብ ይገባበታል። ንፋሱ ደግሞ ያቺ አንዷ ድቅ ስትል በዛ ላይ ገብቶ እንትን አደረገው፣ በጫጨቀው። የዛሬውማ ይለያል። ይኸው ጓዳችን አጣጥበናል። ጋዛችን እንዳለ አጣጥበናል። እቃችን አጣጥበናል። እዚህ ጀምረን ደግሞ አጥበናል። ያላጠብነው የለም። በጣም ነው የሚያስጠላ። አሁን እንደዚህ ለፍተን እንደዚህ ሰርተን ምንድን ነው የሚባለው? ውሃውን አፈሰሳችሁት። ውሃው እንደዚህ ባከና እንጂ እናንተ ለፋችሁ የሚል የለም። ግርም ይለኛል። እኛ ጉልበት እንደዚህ የለፋ እየሰፈሰሰ እነሱ ደግሞ ለውሃቸው ነው የሚጨነቁት። ምክንያቱም በጨው ውሃ እንዲታጠቡ ነው የሚፈልጉት። የባህር ውሃ መኪናው ሁሉ ራሱ እንዴት እንደሆነ መኪናው እንዳለ አፈር ምንም መልክ የለውም። የሚታይ መልክ የለውም። እንዴት እንደሚያስጠላ ዛሬ ሊወጣ ነው። በአርቡ ምድር ሲያስጠላ በአንዱ አርብ አሁን ዛሬ ስንት እንግዳ እያለብን እንዴት ያስጠላል። ለእናንተ ሰላማችሁ ዛት እዩት። አቧራው ዛሬ እዚህ ሀገር እንዳለ አቧራ ነው። አቧራ ጋዛችሁን ሁሉ እዩት። አይታያችሁም? እዩት እንዴት እንደሚሆን እንዴት እንደሆነ እዩት። አቧራ እንዳለ አቧራ ነው። ዛሬ አቧራ ነው የወጣው። አቧራ ሲመጣ ደግሞ ችግሩ ከኛ ጋር ነው የሚሆነው። ቤቱ እንዴት አቧራ እንደሆነ እንዴት እንዳደረገ በጣም አቧራ ደረጃ ሁሉ አቧራ እንዳለ እየጠራኩት ነው። በጣም ያስጠላ። የዛሬው አቧራ እዩት እንዴት አቧራ እንደሆነ። ይሄማ ተጠርጎ ነው እኮ በጣም ያማለለት። ስም ይጽፋል። አቧራው በጣም አቧራ ነው እንዳለ የሞላው አቧራ አደረገው። ያስጠላው በጣም ነው የሚያስጠላ። በጣም የሚያናድደው በቃ መጥረግ ነው። መጥረጊያዋ መድፋት። አቧራ ሲመጣ በቃ ለእኛ ነው ጠላት የሚሆነው። ደግሞ አንድ ብቻ አይደለም።
ቤት ብቻ አይደለም ያቆሽሸው፣ ሁሉንም ቤት ነው ያቆሽሸው። በጣም ያቆሽሻል። በጣም አቧራ የሚያረገው ካልጠረግነው አቧራው ያስታውቃል። ወቸው ጉድ ትልቅ ስራ ይዞብን መጣ። አቧራ በጣም ትልቅ ስራ። በአንድ ቀን እኮ ነው። እኔ ትናንት እኮ በጣም ነው የታጠበው። አስጠላ። እኔ ሲያናድድ እውነት እንዴት እንደሚያስጠላ የእውነት እንዴት እንደሚያስጠላ ነው። እንዴት በቃ ተጣጥሞ ምናምን ካልሆነ አሁን ከደረጃ እስከ ግቢ ከግቢ እስከ ጓዳ ማጠብ ያለብን። የኛ ሀገር አፈር እንደዚህ አይደለም። እውነት ሳር ቤት እንትን ሳር ቤት ስንት ነገር አለ፣ ግን እንደዚህ አቧራው ነው እንቸም አላውቅም። እዚህማ ሲያስጠላ እውነት። አሁን ደግሞ ውጭ ደግሞ እናጠዋለን እንዳለ አቧራ ነው። ውጭ ደግሞ እዚህ እየደፋሁ ማጠብ ጓዳው የራሱ እንዴት እንደሚያስጠላ ውሽ። በአንድ በሽታ ሽፍት አድርጎ ይሄዳል። እግራችን እርግጥ ሲያደርገው እንዳለ አፈር። እዩት የካሜራውን ገመድ ጥሎት ነፋሱ የካሜራውን ገመድ ጥሎት ይታያችኋል። ያው ምንድር ላይ ወድቆ ቆይ ወዲያ ዙሬ ላሳያችሁ። ይጣውቀር እንዳለ ወይኔ አፈሩን እየተቆደዶ በስላሴ ስም ምን እንደዚህ ቆለለው። ኧረ በስመ አብ አፈሩን እንዳስመሰለ። ወይኔ የኛ ሀገር ረሸን አረገው እኮ። ኧረ በስመ አብ መንፈስ ቅዱስ። የሩዝ ላመጣ ለዶሮች ደግሞ ዝም እየመጣሁ ለእናንተ እንትን ላሳይ እኮ ነው። የካሜራውን ጥሎት እንዴት እንደሆነ እንዴት እንዳረገው ንፋስ እንዴት እንደሆነ እዩት፣ እንዴት እንዳረገ ንፋሱ እንዳለ አቧራ ለቆ ወይ እንትን ላሳይ እኮ ነው ርጬ የመጣሁት። አይ ለወፎች እንትን ልቀይር ከኋላ አደርግላቸው። ወይማ ካሜራውን ላሳያችሁ እኮ ነው የካሜራውን ገመድ ወይኔ ልቤ መሰለ። የካሜራውን ገመድ እንዳለ ግን ጥልጥል አድርጎኝ የውጭ ካሜራ ወይኔ እናቴ ልቤ ነው የሞትኩት። በሳቅ ነው የሞትኩት የእውነት። አይ ነይ ፋና ያመጣሁላችሁ የሩዙን ረስቼ መጥቻለሁ። ነይ ስለ ባታ መቅደስ ዛሬ ባታ መቅደስ ነው። ዓርብ ነው፣ ባታ መቅደስ ነው። ያጡላችኋለሁ በኋላ። አይ እንጂ ምን አለብሽ ዋኳክኛ በስራት ተው እንደ እንጂ ዋኳክ ታያለሽ። የሚያወራ ጉድ አድርጎ አይተረጨኝ አወራ ኢየሱስ ቅዱስ። ምንድነው የሰውዬ ደግሞ ዘውዳ ያረገኝ ነው። እንግደኛ ነው መሰል ወይ ግዴ አለቃይማ እንደታይት የካሜራውን ገመድ ንፋሱ ብጥል አድርጎት ልቤ ቆስል ብሎ ሊሳኩት የእውነቴን እንዴት እንደሳኩት ሊገባ ይሞት ልቤ ቆስሎ ሊሳኩት። ወይኔ መስኮቱ ሁሉ እኮ አንድ የለም
አንድ የለም እንደ ዛሬ አቧራው ነው ያውቃል አላችም። ሰምቼም አላውቅም እንደ ዛሬ። ይህ ስም ራሱ ይጽፋል። ቆይማ የካሜራውን ገበር ላሳያቸው። ለሱ እኮ ነው የመጣሁት። ያ ካሜራ ማን እንደ እግዚአብሔር ቸራለ የእውነት ያ ሁሉ ድካም አልፎ ያ ሁሉ ግን የእንትን ቂጣ በሰላጣም ይሆናል ለእንትን ይሆናል። ሾርባ ሲጠጡ ሰዎቹ እንትን ያደርጉታል። ይህ ያ ሁሉ አልፎ ድቁስ ታውቃላችሁ? ሰላጣ ዛራ ነው ግን ይሄ ተበልቶ አልቋል። ይሄ ደግሞ ሳንድዊች በድንችና በሽንኩርት መጀመሪያ ደጅ ትቀቅልታላችሁ። ከዛ እንዳለቀ ምን ታረጉበትና ይሄ ደግሞ እንጀራ ፍርፍር። ይሄ ደግሞ ሩዝ ዳታችን አጸዳድተን ምሳ ሰርተን እግዚአብሔር ይመስገን። የእውነት እንደ እግዚአብሔር ከቸር የለም ሲያበረታን ሲያግዘን። እውነት እግዚአብሔር ጉልበት ቸር ነው። እግዚአብሔር ግን እኛ ባፋችን ደከመን ሰለቸን ልንል እንችላለን። ግን እግዚአብሔር በሱ ቸርነት ያን ሁሉ አቧራ አጽድተን ምናምን ከዛ ደግሞ ከዚህ በመድረሳችን በጣም ደስ የሚለው። ያ ደግሞ ሾርባ እየሰራሁ ነው። የሾርባ በነጭ ሽንኩርትና በክዝበራ እንትን እኮ ነው። እኛ ሀገር የድንብላል ቅጠል እኛ ሀገር ዝም ብሎ ይጣላል። እዚህ ሀገር ግን በጣም ነው የሚጠቀሙት። የድንብላል ቅጠሉን እንደዚህ ለሰላጣም ቆንጆ ነው። ተንቡለ ሰላጣም ቆንጆ ነው። ለብዙ ነገሮች ቆንጆ ነው። እኛ እንዲያውም ከትፈን ፍሬዘር ነው የምናስቀምጠው። አሁን ደግሞ እንደዚህ እናደርግና እንትን ላይ ሾርባ ላይ አደስ ሾርባ አያምርም? አቤት ሙያ፣ አቤት ኢትዮጵያዬ፣ እማማ ኢትዮጵያ እንዳው ተባረኪ። የሚያኮሩ ልጆች አሉልሽ በዓለም። ምን አለ? አይ ቀጥታ ነው እሱ። አንድ ወር ነው የሚቆርጠው፣ አስቀድሞ ነው የሚቆርጠው እንዲቀዛል እንትን እንደሌላት እንዲረክስላት። የእነሱ ሀገር ደግሞ ርካሽ ነው። 80 ዲናር እንደዛ ነው። እንዴ ለኮት 80 ዲናር። እኔ እኮ ሁሌ የምመኘው ነገር እንደዚህ የተረፈውንስ ወስዶ ለነቢጤ ቢሰጥላለሁ። ግን አሁን ነገውን ጧት ይደፋል። በምን ያህል ዕቃ እንደተያዘ ሰላጣም እንደዛ። እንጀራው ደግሞ ተሽሪባ ይባላል። ተሽሪባ ነው የሚባለው። ይሄው እንደዚህ ይደፋል። ይሄ ሳንዱችም እንደዛው። ሳንዱቹ 3 አይነት ነው በነገራችን ላይ የሰራሁት። ይሄ የድንች ሳንዱች፣ የአተር ምናምን ሳንዱች እንደዚህ ነው የሰራሁት። ያምራል። እኔ ድንብላል ቅጠል ከትፎ ማስቀመጥ እንዲቀንስ አለ መዳም የራት ቀለል ያለች ራት ሰርቻለሁ። ሾርባ አሁን ወደ ላይ ወስደን ሰከን እንጣ ደረጃ ላይ
አሁን ደግሞ እንወረድ ወደ ታች። ተመላሹን ይዘን ወደ ታች መውረድ ነው። አሁን እቃችን አጣጥበን ቆሻሻችን ደፍተን ተመስገን ብሎ